ወደ ቤት ስትገባ ያለምንም ምክንያት ክብደት ተሰምቶ ያውቃል? በቂ እንቅልፍ ብትተኛም ድካም የማይለቅህ ወይም ደግሞ በቤተሰብ መካከል ሁልጊዜ ጭቅጭቅና ሰላም ማጣት ይከሰታል? ብዙ ጊዜ እነዚህ ነገሮች ዝም ብለው የሚፈጠሩ ሳይሆኑ የቤታችን መንፈሳዊ ድባብ መበከሉን የሚያሳዩ ምልክቶች ናቸው። በኢትዮጵያ ባህላችንም ሆነ በተለያዩ መንፈሳዊ አስተምህሮቶች መጥፎ ኃይላት ወይም ክፉ መንፈስ በቤታችን ውስጥ መኖር እንደሚችሉ ይታመናል። ዛሬ ግን ችግሩን ብቻ ሳይሆን መፍትሄውን ይዤላችሁ መጥቻለሁ። በምርምርና በመንፈሳዊ መንገድ የተረጋገጡ 7 መጥፎ ኃይላትን ከቤት ማስወጫ መንገዶችን እናያለን። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። ለምን ይሄ አስፈለገ? ቤታችን የእረፍት ቦታችን ነው። ጉልበቱ ወይም ኢነርጂው ከተበከለ ጤናችን፣ ትዳራችን አልፎም ተርፎም ስራችንና በረከታችንን ያስተጓጉላል። በስነ ልቦና ምርምር ወይም ኢንቫይሮንመንታል ሳይኮሎጂ መሰረት የምንኖርበት አካባቢ በአእምሮአችን ላይ ቀጥተኛ ተጽዕኖ አለው። ስለዚህ ዛሬ የቤታችንን መንፈስ እናጥባለን። እነዚህን 7 ነገሮች ከቤታችሁ አስወግዱ። አንደኛ፣ አላስፈላጊ ዕቃዎችን ማስወገድ። መንፈሳዊ ኃይላት ቦታ ባለበት ይንቀሳቀሳሉ። የተከማቹ አሮጌ ዕቃዎች፣ የተሰበሩ መስታወቶችና ቆሻሻዎች መጥፎ መንፈስ የሚደበቅባቸው ቦታዎች ናቸው። ጥናቶች እንደሚያሳዩት የተዝረከረከ ቤት የሰው ልጅ የጭንቀት ሆርሞን ወይም ኮርቲሶል እንዲጨምር ያደርጋል። የማትጠቀሙባቸውን አልባሳት፣ የተሰባበሩ ዕቃዎችን ያስወግዱ። አካላዊ ንጽህና ለመንፈሳዊ ሰላም የመጀመሪያው እርምጃ ነው። ሁለተኛ፣ የጨው ኃይል። ጨው ለብዙ ሺህ ዓመታት መጥፎ ንዝረትን ለመሳብና ለማጥፋት ጥቅም ላይ ሲውል ቆይቷል። ትንሽ የባህር ጨው በሰሃን ላይ አድርገህ በቤቱ ማዕዘኖች ላይ ለ24 ሰዓት ማስቀመጥ፣ ከዚያም ጨውን ወደ ውጪ መጣል። ጨው በክፍል ውስጥ ያለውን መጥፎ ስሜት የመምጠጥ ተፈጥሮ አለው። ሶስተኛ፣ የፀሐይ ብርሃንና ንጹህ አየር። ጨለማ ለመጥፎ ኃይላት ምቹ ነው፣ ብርሃን ግን የክፋት ጠላት ነው። ጠዋት መስኮቶቻችሁን ክፈቱ፣ አየር እንዲዘዋወር ያደርጋሉ። የፀሐይ ብርሃን ወደ ቤቱ ማዕዘናት እንዲገባ መጋረጃዎችን ክፈቱ። አራተኛ፣ ዕጣን ማጤስ። በኢትዮጵያ ኦርቶዶክስ ተዋህዶና በሌሎች እምነቶች ዕጣን የጸሎት መዓዛ ነው። የመንፈሳዊ ንዝረቱን ከፍ ያደርገዋል። ዕጣን ጭንቀትን እንደሚቀንስና አየርን እንደሚያጸዳ በሳይንስ ተረጋግጧል። ጥሩ ዕጣን አጭሱ፣ በዕጣኑ ጭስ ቤቱን ይዙሩ። ይህም ክፍሉን ቀድሶ መጥፎ ድባቡን ይለውጠዋል። አምስተኛ፣ የመዝሙርና የጸሎት ድምጽ ንዝረት ነው። መጥፎ ኃይላት የዝቅተኛ ንዝረት ውጤቶች ናቸው። የጸሎትና የመዝሙር ድምጽ ይህንን ንዝረት ይሰባብረዋል። በየእምነቱ ያሉ መዝሙሮችን በቤት ውስጥ ከፍ አድርጎ ይክፈቱ። በድምጽ ሞገዶች ውስጥ ያለው መንፈሳዊ ኃይል ቤቱን ይቀድሰዋል። ስድስተኛ፣ አረንጓዴ ተክሎች እንደ እሬት። ተክሎች ካርቦን ዳይኦክሳይድን ብቻ ሳይሆን መጥፎ ኢነርጂንም ይመጣሉ። በቤታችሁ መግቢያ ላይ ወይም ሳሎን ውስጥ እሬት ወይም አሎቬራ ወይም ሌሎች አረንጓዴ ተክሎችን ያስቀምጡ። ተክሉ ያለምንም ምክንያት ከደረቀ በቤታችሁ ውስጥ ያለውን መጥፎ ነገር ስቦ ወስዷል ማለት ነው። ሰባተኛ፣ የአንደበት ኃይል። በጣም አስፈላጊ ነገር የእናንተ ቃል ነው። ጭቅጭቅና መጥፎ ንግግር ክፉ ነገሮችን ይጋብዛል። በቤታችሁ ውስጥ በድፍረት ተናገሩ። በዚህ ቤት ሰላምና ፍቅር ብቻ ይኑር፣ ክፋት ሁሉ ይውጣ ብላችሁ አውጁ። ሳይንሳዊ ምርምሮች እንደሚያሳዩት የምንናገረው ቃል በውሃ ሞለኪውሎች ላይ ቅርጽ የመቀየር ኃይል አለው። ቤታችንና እኛ ደግሞ በአብዛኛው ከውሃ የተገነባን በመሆናችን የምንናገረውን በረከት ቤታችንን ይቀይረዋል። የቤታችን መንፈሳዊ ንጽህና መጠበቅ የአንድ ቀን ስራ አይደለም፣ የሁል ጊዜ ልምምድ እንጂ። ዛሬ ካየናቸው ውስጥ ቢያንስ 2ቱን ጀምሩና በቤታችሁ ላይ የሚመጣውን ለውጥ ተመልከቱ። ቪዲዮ ከጠቀማችሁ ላይክ አድርጉ። ለውጥ ለማምጣት ዝግጁ ከሆናችሁ ኮሜንት ላይ ሰላም ብላችሁ ጻፉ። ለሁላችሁም የሰላም ቤት ይሆንላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዓለማችንን ሚስጥራት አብረን እንመርምር። በቀጣይ በሌላ ቪዲዮ ተመልሰን እስከምንገናኝ ቻው።